እስክትለብሱ ድረስ በኢየሩሳሌም ቆዩ። ምንን እስከምትለብሱ? እስኪ ንገሩኝ። ኃይልን ከለበስ እስከምንለብስ ድረስ በየት ቆዩ አለ? በኢየሩሳሌም ቆዩ አለና ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን በሚያርግበት ሰዓት ያጽናናቸው የመከራቸው ድንቅ የሆነ ትምህርት ነውና ይሄንን መነሻ አድርገን እንማማራለን። እንግዲህ እንደ ቤተ ክርስቲያናችን አስተምህሮ ቤተ ክርስቲያናችን በሁሉ የመላች የምትናገረው የምታስተምረው ሁሉን ነገር ማድረግ የምትችል ጊዜውን የምትዋጅ ጊዜ የማያሳልፋት ዘላለማዊት ናትና ወቅቱን ተከትላ በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበትን ምክንያት በማድረግ የሱ እርገት የኛ እርገት እንደሆነ እኛ እንደምናርግ ያስተማረበትን ትምህርት ለልጆቿ ታስተምራለች። ቅድስት ቤተ ክርስቲያናችን ውስጥ ያሉትም አባቶቻችን መምህራን አርገ እግዚእነ ከመ ያለቡ እርገተ ጻድቃን ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ የጻድቃንን ማረግ የምእመናንን ወደ ሰማይ ማረግ ያሳስብ ዘንድ ያስተምር ዘንድ እርሱ አብነት ሆኖ ወደ ሰማይ አረገ እያሉ ሊቃውንት አባቶቻችን ያመሰግናሉ፣ ያስተምራሉ። እና በዛሬው ዕለት የእርገቱ ነገር የሚነገርበት ዕለት ነውና ይህንን መነሻ አድርገን እንማማራለን። አምላካችን እግዚአብሔር እርሱ አረገ ከመባሉ በፊት ቤተ ክርስቲያናችን እንደምታስተምረው ተነሳ የሚለው ይቀድማል። ክርስቶስ ተነሳ ከመባሉ በፊት ስለ እኛ ሲል ሞተ የሚለውን እንመለከታለን። ስለ እኛ ሲል ሞተ ከሚለው በፊት ተሰቀለ የሚለው አለ። ከመሰቀሉ በፊት ተጠመቀ፣ ከመጠመቁ በፊት ተወለደ፣ ከመወለዱ በፊት ተጸነሰ፣ ከመጸነሱ በፊት ቅድመ ዓለም ያለ የነበረ ዓለምን አሳልፎ የሚኖር ዓለማት ከመፈጠራቸው በፊት ዘመን የማይቆጠርለት አምላክ ነው ብላ ቤተ ክርስቲያን ታስተምራለች። አምላካችን መድኃኒታችን ፈጣሪያችን እግዚአብሔር ቅድመ ዓለም ዘመን የማይቆጠርለት ጊዜ የማይቆጠርለት አምላክ ነው። ይህንን ሊቁ የቤተ ክርስቲያናችን አባት ቅዱስ ዮሐንስ ፍቁረ እግዚእ የጌታ ወዳጅ እየተባለ የሚነገርለት ነባቤ መለኮት እየተባለ የሚነገርለት ቅዱስ ዮሐንስ የእሱን ቀዳማዊነትን በመናገር በወንጌሉ ላይ ይጀምራልና ቀዳሚሁ ቃል አለ፣ በመጀመሪያ ቃል ነበረ አለና ተናገረ። ምን ነበር አልኳችሁ? ቃል ነበረ። መቼ? መጀመሪያ አለ። ይሄ መጀመሪያ ያለው ቅዱስ ዮሐንስ ዛሬ እኛ ለአንድ ነገር መጀመሪያ አለ ስንል ከሱ በፊት የሆነ ነገር አለ። አዎ ከዕለተ እሁድ ከተፈጠሩት ፍጥረታት በፊት ዕለቷ ተፈጥራለች። ለፍጥረታት ዕለቷ መጀመሪያ ናት። ለእግዚአብሔር ለአካላዊ ቃል ለእግዚአብሔር ግን በመጀመሪያ ነበረ ያለው ቃል በመጀመሪያ ነበረ የሚለው ቁጥር የማይቆጠርለት መጨረሻ የሌለው መጀመሪያ ነው። ያ መጨረሻ የሌለው መጀመሪያ እንደ ሰው አነጋገር መጀመሪያ ተብሎ ከእርሱ በፊት የሌለ አምላክ እግዚአብሔር ይህንን ዓለም ካለመኖር ወደ መኖር አመጣና ፈጠረው። ይህ ዓለም ከተፈጠረ በኋላ በተለይ 21ዱን ስነ ፍጥረታት ፈጥሮ ሲጨርስ የሰው ልጅ በተለየ ሁኔታ አክብሮ አግኖ በአርአያው በመልኩ አድርጎ ፈጥሮታል።
ንግበር ሰብአ በአርአያነ ወበአምሳሌነ ሰውን በመልካችንና በአርአያችን እንፍጠር አሉ አጋዕዝተ ዓለም ሥላሴ። የሰው ልጅ በተለየ ሁኔታ ከእንስሳት ከአራዊት ለይቶ ከመላእክትም አብልጦ በመልኩ የፈጠረው ድንቅ ፍጥረት ነው። በምን የተፈጠረ? በእግዚአብሔር መልክ የተፈጠረ ድንቅ ፍጥረት ነው። እንዲህ አድርጎ ፈጥሮ የፍጥረታት ገዥ አድርጎ ወሴሞ ላዕለ ኩሉ ነዋዩ በፍጥረታቱ ሁሉ ላይ በገንዘቡ ላይ በሀብቱ ላይ እርሱ የባህሪ አምላክ ነውና የሰው ልጅ ደግሞ የፈጠረው ክብሩን ለማውረስ ስለሆነ የጸጋ ገዥ የጸጋ ንጉሥ አደረገና ፈጠረው። የሰው ልጅ ሾመው፣ ተሾመ በስነ ፍጥረት ላይ ሲሾም መቼም ስልጣን ገደብ አለው አይደል እንዴ? ለስልጣን ገደብ አለው። በስልጣኑ እንዳይባልግ፣ በስልጣኑ እንዲመራ፣ ሌላ እንዳይመለከት በፈጣሪው በሾመው በእግዚአብሔር ዘንድና በእርሱ ዘንድ የሚተዋወቁባት እንደ ሕግ ሆና የምትቆጠር አንድ ሕግ ሰጠው። ዕፀ በለስን አትብላ፣ ከበላህ ሞት ትሞታለህ፣ ከስልጣንህ ትወርዳለህ። ዛሬ የሚያከብሩ ዛሬ የሚያገኑ ዛሬ አርደህ ብላን አልበህ ጠጣን የሚሉ እንስሳት አራዊት ሳይቀሩ በአንተ ላይ በጠላትነት ይነሳሉ። ስለዚህ ይህችን ዕፀ በለስን አትብላ፣ ዕፀ በለስን ከበላ ሞተ ትመውቱ፣ ሞትን ትሞታላችሁ አላቸው። ሞትን እንዳትሞቱ ዕፀ በለስን አትብሉ አለና ሕግ ሰጣቸው እግዚአብሔር ለሰው ልጆች ለአዳም አባታችን። ይህንን ሕግ አክብረው ለትንሽ ጊዜ ከኖሩ በኋላ ጸላዔ ሰናያት አሳሳታቸውና እንደምታውቁት ታሪኩን ዕፀ በለስን በሉ። ዕፀ በለስን ስትበሉ ትሞታላችሁ እንደተባሉት የሰው ልጆች ሞትን አታድርጉ ማድረጋቸው ጓደኛቸው አደረጉት። ሞት እንዲገዛቸው ወደ ባህሪያቸው መጥቶ እንዲዋሃዳቸው አደረጉት። ጠቢቡ ሰሎሞን እንደተናገረው እግዚአብሔርሰ ይገብረ ሞተ አላ ረሲአን ሰብ አምስእዎ ወአምሰልዎ አርከ። እግዚአብሔር አምላክ ሞትን አልፈጠረም። የሰው ልጆች አታድርጉ የተባሉትን በማድረጋቸው አትብሉ የተባሉትን በመብላታቸው ሞትን ባልንጀራቸው አደረጉት አለ። አያቸው ወገኖቼ፣ ሕግ ስናፈርስ ሞት ባልንጀራችን ይሆናል። ሕግን ስንጥስ ሞት በእኛ ላይ ይሰለጥናል። ሞት ያስፈራናል። ከእግዚአብሔር እቅፍ እንወጣለን። አዎ ሞት የተባለው ይሄ የሥጋና የነፍስ ሞት ብቻ አይደለም። ሊቃውንት አባቶቻችን እንደሚናገሩት ሞታ ለነፍስ ርሒቅም እግዚአብሔር፣ ሞት ማለትስ የሥጋና የነፍስ መለየት ወደ እግዚአብሔር ዘንድ መድረሻ ነው። ከእግዚአብሔር ሕግ ርቆ ነፍስ ከእግዚአብሔር ርቃ ስትገኝ ያን ጊዜ ትልቁ ሞት ይሄ ነው። ሁሪ እምኔ ከኔ ዘንድ ወግዱ ተብሎ ሲፈረድበት ትልቁ ሞት ያ ነው አሉ ሊቃውንት። የሰው ልጅ በዚህ ውስጥ ባለበት ሰዓት ላይ አዳም አለቀሰ፣ አዘነ፣ አለቀሰ። ዋልቦቱ ካልህሊና ለአዳም ዘእንበለ ብካይ ላይ ኃጢአቱን እያሰበ በደሉን እያሰበ አዳም ያለቅስ ነበረ። ወገኔ ዛሬ ኃጢአት ሰርተን የማናስብ ከሆነ የማናለቅስ ከሆነ እግዚአብሔርን ምሕረት የማንጠይቅ ከሆነ ዲያብሎስን እንመስላለን። አዳምን ግን የምንመስለው እያለቀስ ምሕረትን የምንለምን ከሆነ አዳምን እንመስላለን። እግዚአብሔር አምላክ የጠፋውን የሰውን ልጅ ለመፈለግ ወደዚህ ዓለም መጣ። ሰኮና ብእሲ እያሳማ መጣ ይላል። አይቴሃለሁ ከኦ አዳም፣ ወዴት አለህ አለው። ፈለገው አዳምን። አዳምም ምክንያት አመጣ። ብእሲት ዘወሀብከኒ አብልዐተኒ እምዕፅ፣ ረዳት የምትሆነ ሴት ዕፀ በለስን አብልታኝ ራቁቴን ሆኛለሁ አድነኝ አለና ለመነ። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ይህንን የተስፋ ቃል ለልጆቹ አዳም አስተማራቸው። ለ5500 ዘመን ድረስ የጌታን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ዘመነ ስጋዌ እየጠበቁ እያዩ በትንቢት መነጽር እየተመለከቱ እምረውቅ ሰርዕዋ ወተአምህዋ ያቺ
500 ዘመን ድረስ ትንቢት እየተናገሩ ሱባኤ እየቆጠሩ ቆዩ። 5500 ዘመን ሲፈጸም አካላዊ ቃል እግዚአብሔር ወልድ ያ ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበር አለ። ያ ቃል ማን ነው አለ? ንገሩኛ። እግዚአብሔር ነው አለ። በመጀመሪያ የነበረው በአብ በመንፈስ ቅዱስ በህልውና የነበረው ለአብ ለመንፈስ ቅዱስ ቃላቸው የሆነ ያለሱ ቃልነት የማይናገሩለት ያ ቃል ራሱ ማን ነው አለ? እግዚአብሔር አለ። ያ ቃል ስጋ ሆነ አለ። ምን ሆነ? ስጋ ሆነ፣ ተጸነሰ ማለት ነው። ዓለምን ለማዳን እግዚአብሔር አምላካችን መልአኩ ቅዱስ ገብርኤል ወደ ድንግል ዘንድ ላከው። ወደ ድንግል ዘንድ መጣና መልአኩ ቅዱስ ገብርኤል እየተንቀጠቀጠ እየሰገደ የክብር ሰላምታን ሰጣት። ትጸንሲ ወትወልድ ወልደ፣ እነሆ አምላክም በድንግልና ጸንሰሽ በድንግልና ትወልጃለሽ አላት። እመቤታችን ቅድስት ድንግል ማርያምም ውዳሴ ከንቱ የማይሸረሽራት የማትታለል ነገሮችን ሁሉ መርምራ የምታደርግ የአምላክ እናት ናትና እፎኑ የከውነኒ ዝንቱ፣ ይህ እንደምን ሊሆን ይችላል አለችው። እንዴት እንደዚህ አይነቱን ብስራት ከየት አገኘው? እማይት የረከብ ከዘከመዝ ብስራተ፣ ሴት ያለ ወንድ ልጅ ሰወልድ ዘንድ ምድር ያለ ዘር ታበቅል ዘንድ እንደዚህ አይነቱን ብስራት ከወዴት አመጣው? ይሄ እንዴት ይሆናል አለችው ድንግል ማርያም መልአኩ ቅዱስ ገብርኤል። በዚህን ጊዜ መልአኩ ቅዱስ ገብርኤል ድንግል ማርያም ይሄንን የብስራት ቃል ብትሰማና ብታደርገው ዓለም እንደምትድን እርሷ ደግሞ የተለየ ድንቅ ፍጥረት እንደሆነች የአምላክ ማደሪያ እንደሆነች ተፈስሒ ኦ ምልዕተ ጸጋ፣ አንቺ መጀመሪያ ናት ደስ ይበልሽ፣ ጸጋ ሁሉ በአንቺ ላይ ያሉብሽ፣ ጸጋ ሁሉ የሞላብሽ የእውነተኛ የጸጋ ሰጭ የእግዚአብሔር ማደሪያ ድንግል ማርያም ሆይ ደስ ይበልሽ አላት። ጸጋ የተሞላብሽ፣ ምን የተሞላብሽ? ጸጋ የተሞላብሽ። አስተውሉ ወገኖቼ፣ በዚያን ሰዓት ላይ ጸጋ የሚለው ስጦታ የሚለው እንኳን የእግዚአብሔር ማደሪያ ሊኮን ይቅርና አጋንንት ዲያብሎስ የሚጫወቱበት የሰው ልጅ ነፍሱ ጻዕረ ሞት ይዟት 40 ቀን 80 ቀን መቃብራቸውን ያህል ቆፍረው ዲያብሎስ እየተቆራኘ ወደ ሲኦል የሚወስዳቸው በእግረ አጋንንት ተጠቅጥቀው የሚኖሩ ነበረ። በዚያን ሰዓት ግን እመቤታችን ቅድስት ድንግል ማርያምን በመንፈስ ቅዱስ ተጠብቃ የነበረች አልብኪ ነውሮ ይምንትኒ፣ ምንም ርኩሰት የለብሽም ብሎ ነቢዩ ቅዱስ ሶሎሞን እንደተናገረላት እመቤታችን ቅድስት ድንግል ማርያምን ጸጋን የተሞላሽ አላት። ብዙ አይነት ጸጋ የተሰጠሽ የእናትነት ጸጋ፣ የድንግልና ጸጋ፣ የአምላክ እናት የመሆን ጸጋ የተሰጠሽ ድንግል ማርያም ሆይ ደስ ይበልሽ፣ አንቺ የተለየሽ ነሽ። ቡርክት አንቲ እምአንስት፣ ይሄንን ስልሽ አንቺ ከሴቶች የተለየሽ ነሽ አላት። ምን ያልሽ? የተለየሽ ድንግል ማርያም። አዎን እናታችን ሴት ናት፣ ግን ከሴቶች የተለየችበት አንድ ድንቅ ምስጢር አለች። ከሴቶች የምትለየው እናትም ድንግልም የሆነች ናት። አዎ እናትነት ካለ ድንግል መባል አይቻልም። ድንግል ከሆነች ደግሞ እናት መሆን አይቻልም በሴቶች ልማድ። ድንግል ማርያም ግን እናትነትን ከድንግልና ጋር ያዛ ሁለቱን መስተጻረራን አንድ አድርጋ የያዘች ናት። ምክንያቱም የምትወደው አምላክ የምትወደው ልጇ መድኃኔ ዓለም ክርስቶስ አምላክነትንም ሰውነትንም አንድ አድርጎ አዋህዶ የያዘ ነውና እርሷ ሁለቱን መስተጻረራን ተቃራኒ ነገሮች አንድ አድርጋ እንደያዘች እሷም ልጇም አምላክም ሰውም ይባላል። ከመትኩን መርሃይተ ለሃይማኖትን አባ ይላታል ሊቁ። ለሃይማኖታችን መሪ ናት ይላታል። ክርስቶስ ይህን የሚሆንበትን ድንቅ ምስጢር ያሳየች ናትና ይህንን ድንቅ ምስጢር እንዲፈጸምባት ድንግል ማርያም በንጽህና በቅድስና ተጠብቃ ይኖረች ነበረች። ስለዚህ አምላክ አንቺ ይወለዳል አላት። ይሄ እንዴት ሊሆን ይችላል አለችው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር አንቺን ለእናትነት ከመረጠሽ መርጦሻል።
የሚሳነው ነገር የለም። ያንቺ ድርሻ የሚሆነው ሔዋን እናትሽ ሔዋን አታድርግ የተባለችውን በማድረጓ ትእዛዝ በማፍረሷ የሰው ልጆች ወደ ሲኦል ወርደዋል። አንቺ ግን አሁን ይሄ የምነግርሽን ቃል ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ ካልሽ ዓለም ይድናል አላት። አስተውሎ ወገኖቼ፣ ድንግል ማርያምን ለነገረ ድህነት ምክንያት ነው የምንለው ይሄን ነው። ድንግል ማርያም እንደ ማንኛውም ሰው ነፃ ፈቃድ ተሰጥቷታል። አዳም የተሰጠው ነፃ ፈቃድ ተሰጥቷታል። ለኛ የተሰጠን ነፃ ፈቃድ ተሰጥቷታል። በተሰጣት ነፃ ፈቃድ አምላክ ከኔ እንዲወለድ አልፈልግም የማለት መብት አላት ድንግል ማርያም። ግን ነፃ ፈቃዷን ተጠቅማ ሔዋን ባለመታዘዝ ሞት እንዳመጣች እመቤታችን ቅድስት ድንግል ማርያም ግን በመታዘዝ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ ስትል ያን ጊዜ አምላክ ሰው ሆነ፣ ሰው አምላክ ሆነ። ደስ ይበላችሁ ምዕመናን። አስተውሉ። የነገረ እርገቱ ምስጢር ከዚህ ይጀምራል። አዎ የሥጋ እርገት በድንግል ማርያም ማኅፀን ተጀመረ ሆነ። የቃል እርገት በድንግል ማርያም ሆነ። የቃል እርገት መልሶ በ40 ቀን ይሆናል። ይህ ማለት ምን ማለት ነው? እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ስትል ያ በመጀመሪያ የነበረ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከወልድ ከመንፈስ ቅዱስ ሳይለይ በተለየ አካሉ ልክ ይሄ የምናየው ብርሃን ከፀሐይ ክበብ ከፀሐይ ሙቀት ሳይለይ ከዓይናችን ጋር እንደሚዋሃድ አካላዊ ቃል እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ያ በመንጸፈ ደም ሲወድቅ የነበረ ያ አጋንንት መጫወቻ የነበረ የእኛ ሥጋ የእግዚአብሔር መልክ የተሰጠው ግን በሰራው ስራ ወስቅሎ የነበረ የኛ ሥጋ እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይደረግልኝ ስትል በዘባነ ኪሩብ የሚሰለስ የሚቀደስ ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ረቂቁ ገዘፈ፣ ግዙፉ በዓለም መላ። ይሄ ማለት ምን ማለት ነው ከተባለ የኛ ሥጋ የአምላክን ገንዘብ የአምላክነትን ገንዘቡ አደረገ። አምላክ ደግሞ የሥጋን ገንዘብ አደረገ። እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል። የቃል ገንዘብ ለሥጋ፣ ይሄ ማለት የአምላክነት ገንዘብ ለሥጋ፣ የሥጋ ገንዘብ ወይም የሰውነት ገንዘብ ለአምላክ ሆነ። ይህ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። አስተውሉ። ይህ ድንቅ ምስጢር በድንግል ማርያም ተፈጸመ። የማይታየው የሚታይባት ሆነ፣ የማይዳሰሰው የሚዳሰስባት ሆነ። ረቂቅ የሆነው ገዝፎ ታየ፣ በሥጋ ታየ። ይህ ሥጋ ደግሞ በድንግል ማርያም ማኅፀን ወደ ሰማይ አድርጎ በዓለሙ የመላ መለኮትን ባህሪው ገንዘቡ አደረገ። የሥጋ እርገት በድንግል ማርያም ማኅፀን ተፈጸመ። አምላክ ሰው ሲሆን አምላክ ነኝ ብሎ ቶሎ ልወለድ ባለማለት 9 ወር ከ5 ቀን ድረስ በእመቤታችን በቅድስት ድንግል ማርያም ማኅፀን ሆነ። ነጽርኪሃ በሰዓሊ ሕፃናት ዘበጥንተ ሙላዱ ፍኖተ ነኪር። አስተውላለ ሕፃናትን የሚስላቸው በእናታቸው ማኅፀን በየጥቂቱ እንዲያድጉ የሚያደርጋቸውን አምላክ ትሕትናውን ለእኛ ያደረገውን ነገር ተመልከት። በሕፃናት ገንዘብ ቀስ እያለ በድንግል ማርያም ማኅፀን 9 ወር ከ5 ቀን ሆነ። 9 ወር ከ5 ቀን የድንግል ማርያም ማኅፀን አዎ ዓለም ሆነ። ዓለምን በመሃል እጁ የያዘ አምላክ በድንግል ማርያም ማኅፀን ተቀመጠ። መላእክት ሱራፌል ኪሩቤል ሲያመሰግኑት ልጇን ድንግል ማርያም በማኅፀኗ ተሰማ ነበረ። ምክንያቱም ዓለምን የያዘ በማኅፀኗ ነውና። ድንግል ታጸንዕ ርእሳ መንገለ ከርሳ ወተሰምዕ ቅዳሴ መላእክት ከመውላድተ አምላክ ይእቲ። የአምላክ እናት ናትና የአምላክ እናት እንደመሆኗ መጠን ማኅፀኗ
ቅዱስ ቅዱስ እያሉ ሲያመሰግኑት ድንግል በማኅፀኗ ይህን ድምፅ ትሰማ ነበር። እስኪ አመስግኗት ብበላል። አዎ ልዩ ያደረጋት ይሄ ነው። ድንግል ማርያምን ድንቅ ያደረጋት ይሄ ነው። ይሄ ሚስጥር ረቂቅ ነው ይላል ሊቁ አባ ጊዮርጊስ። ኦ ሚስጥር ኃይለ ኩሉ ህሌናት፣ ይሄ ሚስጥር ረቂቅ ነው። ድንግል የድንግል ማርያም ሲናገር ጾርኪዮ ዘውእቱ ይጸውረኪ፣ ዓለምን በመሃል እጁ የያዘ አምላክ ድንግል ማርያም በመሃል እጁ ናት። ደግሞ እንደዚህ ሆኖ ሳለ በመሃል እጁ የያዘውን አምላክ ድንግል ማርያም በመሃል እጁ የሆነች በማኅፀኗ ደግሞ እሷ ያዘችው። ይህ ምስጢር ከህሊናት ሁሉ በላይ ነው። በሃይማኖት መነጽር በሃይማኖት እይታ ብቻ ተመርምሮ ታይቶ የሚታመንበት ነው የነገር ሥጋዌ ነገር። እንዲሆንና ድንግል ማርያም 9 ወር ከ5 ቀን ከጸነሰችው በኋላ ጸንሳ በ9 ወር ከ5 ቀን ወለደችው። ተወልዶ ዓለምን ለማዳን የመጣውና የተሰደዱትን ለመመለስ ተሰደደ። 30 ዓመት ሲሞላው ስለኛ ሲል ተጠመቀ። ልጅነታችን ጠፍቶ ነበርና የልጅነታችን በር መግቢያ የሚሆነው ወደ መንግሥተ ሰማያት የሚያገባን የክርስትናችን ወይም የክርስቶስ አባል የምንሆንበትን ጥምቀትን በ30 ዓመቱ መሰረተልን። አማን አማን ንብለክሙ ዘኢተወልደ እማይ ወመንፈስ ቅዱስ ይክለ ይርአ ለመንግሥተ እግዚአብሔር። እውነት እውነት እላችኋለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥተ ሰማያትን ማየት አይችልም ብሎ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እንደተናገረው እመቤታችን ቅድስት ድንግል ማርያም ከሷ ከሥጋ ከተወለደ በ30 ዓመቱ ስለ እኛ ሲል ተጠመቀ። ዳግም የምንወለድበትን ትምህርት አስተማረን። ሰው የሆነው አንደኛው አብነት ለመሆን፣ ሁለተኛው ደግሞ ስለ እኛ መከራ ተቀብሎ የእኛን ደዌ ተሸክሞ እኛን ለማዳን ነውና 33 ዓመት ከ3 ወር ሲሆነው በመስቀል ላይ ስለ እኛ ሲል ተሰቀለ። የእኛን ኃጢአት ተሸክሞ ተሰቀለ። ነሣ ደዌነ ወጾረ ሕማመነ፣ ሕማማችንን ሸክማችንን ተሸክሞ በመስቀል ላይ ስለ እኛ ተሰቀለ። ያ አዳምን የፈለጉ የነበሩ እግሮች ስለ እኛ ተቸነከሩ። ያ አዳምን በአርአያዬ በምሳሌ እፈጥራለሁ ያለ ለአዳም ሕይወት እስትንፋስ የሰጠ አንደበት ስለ እኛ ሲል መራራ ሐሞት ጠጣ። ያ የሰው ልጅ በአርአያው በአምሳሉ የፈጠረ በእጁ የሰራው የሰው ልጅ የሰራ እጅ ስለ እኛ ሲል በመስቀል ላይ ተቸከለ። ይህ ምስጢር ይህ ውለታ ለእኛ እጅግ የሚደንቅ ነው ወገኖቼ። አዎ እኛን የፈለጉ የነበሩ እጆች ተቀነዋ በቀነዋ ተመስቀል በቀኖት ተቸነከሩ። እንዲሆንና ይሄ ሲሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አደረገና 9 ሰዓት ላይ ሲሆን ተፈጸመ ኩሉ የማዳን ስራው ተፈጸመ አለ። የነገረ ሥጋዌ ስራው ተፈጸመ አለና ነፍሳትን ከሲኦል ሄዶ አወጣቸው። ሥጋው ወደ መቃብር ወረደ። 3 መዓልት 3 ሌሊት ከተፈጸመ በኋላ ክርስቶስ የመጣው እኛ እንደምንነሳ ለማስረዳት የወደቅነው እንደምንነሳ በሲኦል ያለነው ወደ ገነት እንደምንመለስ ለማስረዳት ነውና የትንሣኤያችን በኩር ሆኖ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ብርሃነ መለኮቱን ገልጾ ተነሳ። አምላካችን አመስግኑት ሁላችሁ። ከተነሳ በኋላ ለሐዋርያት ለአባቶቻችን በምልአት 3 ጊዜ ተገልጾላቸዋል። ለአንዱም ለሁለቱም እየተገለጸ መጽሐፈ ኪዳንን እያስተማረ 40 ቀን በሚሞላበት ሰዓት ላይ በ40ኛው ቀን ሐዋርያትን ካሉበት ከኢየሩሳሌም ወደ ቢታንያ ወጣቸው። ወደ የተወጣቸው በአፍአ ወደ ሆነች ወደ ውጭ ወደ ሆነችው ወደ ቢታንያ ወጣቸው አለ። ምን ማለት ነው? ከከተማ አውጥቶ ወደ ውጭ አወጣቸው። ለምንድን ነው ከተባለ ሚስጥር የሚገልጽላቸው ስለሆነ ነው። አዎ ሰው ከተለየበት እግዚአብሔርና እነሱ ብቻ ከሚገናኙበት የዓለም ሁከት ከማይሰማበት አወጣቸው። ከዚያ በኋላ አስተማራቸው። እናንተ ምስክሮቼ ናችሁ። እናንተ ለዓለም ምስክር ያደረኳችሁ አብራችሁኝ የምትውሉ የምታዝሩ የተለያችሁ የኔ አገልጋዮች ናችሁ።
ናቸው፣ ምስክሮች ናቸው ብሎ አስተምሮ ዳግመኛ አጽናኝ የሆነውን የሚያበረታቸውን ሲያስተምሩ ኃይል የሚሆናቸውን መንፈስ ቅዱስን እስከምሰጣችሁ ድረስ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከአርያም ከሰማይ ኃይልን እስከምትለብሱ ድረስ በዚህ በኢየሩሳሌም ቆዩ አላቸው። የትምህርታችን ርዕስ ምንድን ነበር? ኃይልን እስከምትለብሱ ድረስ፣ ኃይልን እስከምታገኙ ድረስ በሃይማኖት ጸንታችሁ የምትኖርበትን ኃይል አላውያን ነገሥታት፣ አላውያን መኳንንት እሳቱን ስለቱን አቅርበው እንገላችኋለን ሲሉ ያንን ድል የምታደርጉበትን ኃይል፣ የጠላት ኃይል፣ በሃይማኖት የመጨከርን ኃይል እስከምታገኙ ድረስ በየት ተቀመጡ አለ? በየት ተቀመጡ? በኢየሩሳሌም። ወገኖቼ ይሄ ቃል ለእኛ አሁን የሚያስተምረን ቃል ነው። ኃይልን እስከምናገኝ ድረስ መንግሥተ ሰማያት የምንገባበትን ኃይል፣ ጠላታችን ዲያብሎስን ድል የምናደርግበትን ኃይል፣ በጠላታችን ሜዳ ላይ ድል አድርገን በዚች ዓለም ላይ ዓለማዊ የሆነውን ጠፊው የሆነውን የሚያሳስተንን ሁሉን ነገር ድል አድርገን በሃይማኖት ጸንተን እስክንኖር ድረስ ይህንን ድል እስክናደርግ በኢየሩሳሌም ተቀመጡ ተብለናል። ኢየሩሳሌም ማለት ሊቃውንት ሲናገሩ ሀገረ እግዚአብሔር፣ ኢየሩሳሌም ማለት ሀገረ እግዚአብሔር ናት። ሀገረ እግዚአብሔር የተባለችው እመቤታችን ናት ይላል። ኢየሩሳሌም ሌላኛይቱ ቅድስት ቤተ ክርስቲያን ናት። በቤተ ክርስቲያን ጸንተን እንድንኖር የነገረን አምላካዊ ቃል ነው። ይሄንን ከነገራቸው በኋላ ወዐርገ ውስተ ሰማያት፣ ወደ ሰማይ እያዩት አረገ ይላል። እየተመለከቱት እያዩት ሐዋርያት እያዩት ወደ ሰማይ አረገ። ይህንንም ሊቃውንት ተናግረውታል። አዎ አርገ ሰማያተ በአምደ ደመና፣ ሊቃውንተ ማህሌቱ በደመና ወደ ሰማይ አረገ አለ። በደመና በሰማይ አረገ ማለት ምን ማለት ነው ከተባለ ደመና የተባለችው ድንግል ማርያም ናት። ይእቲኬ ድንግል ዘአዘረቶ በዘባና ለማርኤል፣ ደመና ሰዘይቤ፣ ደመና የምንላት ድንግል ማርያም ናት ይላል ሊቁ ቅዱስ ያሬድ። የድንግል ማርያምን ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደ ሰማይ ያረገ። ስለዚህ ቃል በስጋ በዛሬው ዕለት አረገ ተብሎ ይነገራል። የስጋ እርገት በማኅፀን፣ የቃል እርገት በ40 ቀን ተፈጸመ። በ10ኛው ቀን ለሐዋርያት መንፈስ ቅዱስን እንደሚሰጣቸው ተስፋ ነገራቸው ይላል። ስለዚህ ትምህርቱን እጠር ለማድረግ ከዚህም ስለሚቀጥልም ሰዓታችንም ለመወሰን በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ ወደ ሰማይ ያረገበት ዕለት ነው። ወነበረ በየማነ አቡሁ፣ ከሰማይ ካረገ በኋላ በአባቱ ቀኝ ተቀመጠ ይላል። ይህ ማለት ማለት ነው በሕሊና በስልጣን እኩል የሆነ እርሱ በአባቱ ቀኝ ተቀመጠ። ይህ ማለት በአባቱ ቀኝ ተቀመጠ አረገ ሲባል እግዚአብሔር ወይም ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ የሌለበት ቦታ አለ ማለት አይደለም። ነገረ ፍጻሜውን ነገረ ስጋዌውን ፈጽሞ ወደ ሰማይ አረገ ማለት ነው። በክብር አረገ ተብሎ ነውና የተነገረው። ይህንን እርገት ለእኛ የሚያስተምረን ነው። እርሱ እንዳረገ እኛ ከዚህ ምድር አርገን ወደ ሰማይ እንሄዳለን። ክርስቶስን መስለን እንኖራለን። ክርስቶስን መስለን ለመኖር ዘላለማዊ ደስታን ለማግኘት ዘላለማዊ ሕይወትን ለማግኘት ስራ የምንሰራው ግን አሁን ነው። በኃጢአት ካለን በንስሐ ልንታጠብ ንስሐ ልንገባ ይገባናል። ቅዱስ ሥጋውን ክቡር ደሙን ተቀብለን አንድ ሆነን በህብረት እግዚአብሔርን አመስግነን ንስሐ ገብተን ሥጋውን ደሙን ተቀብለን በኢየሩሳሌም በተባለችው በቅድስት ቤተ ክርስቲያን ጸንተን የምንኖር ከሆነ ክርስቶስ እንዳረገ በክብር እናረጋለን። በክብር እንድናረግ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን፣ ይቆየን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ለመምህራችን ለመምህር ያሬድ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን ይባርክልን፣ በእድሜ በጸጋ ይጠብቅልን። ከፍ አድርጋችሁ እግዚአብሔርን አመስግኑ።